በዚህ በሚኖርባቸው ህዋ ውስጥ ከሚያስገርሙ ነገሮች አንድ መካከል ብላክ ሆል ወይም ደግሞ ጥቁር ጉድጓድ የምንላቸው ናቸው። ጥቁር ጉድጓዶች ወይም ደግሞ ብላክ ሆልስ 3 አይነት ናቸው። ከሶስተኛው የመጀመሪያው ስቴላር ብላክ ሆልስ የምንላቸው ነው። ስቴላር ብላክ ሆልስ ግዙፍ የሆኑ ከዋክብቶች የሚያቀጣጥሉት ሃይድሮጅን እያለቀ ሲመጣ ፊውል የሚያደርጋቸው እያለቀ ሲመጣ ከውስጥ ወደ ውጭ የሚገፋው ፕሬሸር ወይም ደግሞ ኃይል እየቀነሰ ስለሚመጣ ግራቪቲው ስበታቸው ከፍተኛ ስለሆነ ኮላፕስ ያደርጋቸው ያንሳሉ በመጠንና በጣም ኮምፓክት ይሆናሉ። በዛን ሰዓት ወደ ብላክ ሆል ይቀየራሉ። እነኚህ ስቴላር ብላክ ሆልስ የምንላቸው ክብደታቸው የፀሐይን ስራዎቹ ቤት እጥፍ የሚሆኑ ናቸው። ሁለተኛዎቹ ሱፐርማሲቭ ብላክ ሆልስ የምንላቸው ናቸው። እነኚህ ደግሞ በጋላክሲዎች መካከል ኮራቸው ጋላክቲካል ኮር ላይ የሚገኙ ናቸው። ለምሳሌ በሚልክዌይ ጋላክሲ መካከል ሳጂታሪየስ ኤ የተባለው ብላክ ሆል ወይም ደግሞ ጥቁር ጉድጓድ ይገኛል። ይህ እንግዲህ በጣም ግዙፍ ነው፣ ከፍተኛ ክብደት አለው። ሱፐርማሲቭ ብላክ ሆልስ በአጠቃላይ ክብደቶቻቸው ከሚሊየን እስከ ቢሊየን የፀሐይ ክብደት ይኖራቸዋል። እነኚህ እንግዲህ ጋላክሲው ውስጥ ያሉትን ነገሮች ዙሪያቸው ያለውን ነገር እየጠራረጉ በመዋጥ ይታወቃሉ። ሶስተኛዎቹ አይነቶች ኢንተርሚዲየት ብላክ ሆልስ የምንላቸው ናቸው። እነኚህ እንግዲህ በስቴላር እና ስቴላር በምንለውና በሱፐር ማሲቭ መካከል የሚገኙ ናቸው። እነኚህ ኢንተርሚዲየቶች ደግሞ የስቴላሮቹ አይነቶች አንድ ላይ መርጅ አድርገው ወይም ደግሞ ተቀላቅለው የሚፈጥሯቸው ናቸው። እነኚህ ደግሞ ክብደቶቻቸው በሺዎቹ የሚቆጠር የፀሐይን ክብደት ይኖራቸዋል። ብላክ ሆል ማንኛውም በዙሪያውን ያለውን ነገር ወደ ውስጡ በማስገባት ይታወቃል። በጣም ፓወርን በምንኖርበት ህዋ ውስጥ በጣም ፓወርፉል ከሆኑ ነገሮች ወይም ደግሞ ኃይል ካላቸው ነገሮች መካከል ብላክ ሆል ይገኙበታል።